ለምኖ አግብቶ ህይወታችሁን ከሚያበላሽ ሰው ፈጣሪ ይጠብቃችሁ። አንዳንድ ሰው ለምኖ መሬት ላይ ተንከባሎ መከራይቶ በጾም በጸሎት መከራይቶ ቤተክርስቲያን መስጊድ ገዳም በየቦታው ዞሮ አግብቷችሁ ካገባችሁ በኋላ በህይወታችሁ ይጫወታል። ከወንዶችም አለ ከሴቶችም አለ። ሴትም ሆና በጣም ለምና ተለማምጣ የወንድ ያለ የትዳር ያለ ብላ ለምና አግብታ ባገባችሁ ሰው ህይወት ይጫወታለች። እሱም ለምኖ በስንት ስለት እንዳላገባት ከአመታት በኋላ ያንን ነገር ረስቶ ደግሞ በህይወቷ ይጫወታል። እኛ ሰዎች ምን አይነት ባህሪ ያለን? አንዳንድ ጊዜ ፊት እናስተውላለን፣ ያለፍነውን እንዴት እንደመጣን እንረሳለን። ያለፍነውን ስለምንረሳ የዛሬውን እናበላሻለንና እንደዚህ ለምኖ ተለማምጦ መሬት ላይ ተንከባለው አግብቶ ከሚጫወትባችሁ ሰው ለምና አግባኝ እባክህ እሪ ብላ ለምና ከምትጫወትባችሁ ሴት ፈጣሪ ይጠብቃችሁ። እንደዚህ ለምኖ አግብቶ ደግሞ ህይወታችሁን ከሚያበላሽ ሰው ፈጣሪ ይጠብቃችሁ ለማለት እወዳለሁ። እንደዚህ አይነት ነገሮችን እንዴት መመከት እንችላለን? የእውነት የሚወዳችሁን ሰው እንዴት ማወቅ ትችላላችሁ? ከሚወዳችሁም ሰው ጋራ ተወዳችሁም ወዳችሁም ለዘላለም እንዴት በሰላም መኖር ትችላላችሁ? ይሄ ስንጠላን እናንተ ነው። ጥቅምት 1 ይጀምራል። ቀድማችሁ 09774050 ላይ ተመዝገቡ። በኦንላይንና በአካል ስልጠናውን እንሰጣለን። አመሰግናለሁ በጣም